ሰላማችሁ ይብዛ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በአረቦቹ ተወዳጅ የሆነው ምርጥ የሀሪስ በስጋ አሰራር አሳያችኋለሁኝ። አብራችሁን ቆዩ። ይሄ ምግብ ለነሱ በጣም ከባድ ምግብ ነው። አሰራሩ ግን በጣም ቀላል ነው። ላወቀ ሰው እንደ ጨዋታ ነው። በዛ ላይ ማሽን ካለ በጣም ቀላል ነው ማለት ነው። እኔ ማሽንም ስላለ በቃ በጣም ቀላል ነው። አሁን አሰራሩን አሳያችኋለሁኝ። አብራችሁን ቆዩ። በመጀመሪያ ስጋ ካጠብኩ በኋላ ይጥዳለሁ። ግን ቀይ ስጋ ነው የሚያስፈልገው፣ ግን እኔ ባለኝ ነው የምሰራው ማለት ነው። ቀይ መጀመሪያ መርጬ ጨረስኩና ይሄ ታጥቦ ይሄ በእኛ ምንድነው ስሙ? እነሱ ሀሪስ ይሉታል፣ በእኛ ስንዴ ነው ማለት ነው። ስንዴ ነገር ለመስራት ታጥበው ነው በፍሪጅ የሚያድረው፣ በውሃ ተዘብዝፎ ማለት ነው። ከዛ ስጋ ለአንድ ሰዓት በእሳት ላይ ይበስላል። ከዛ ከአንድ ሰዓት በኋላ ይሄ ሀሪስ ስንዴ ማለት ነው፣ ስንዴና መበቀኝ ያህል ጨው ጨመርኩበት። ከዛ እሳቱን በትንሹ አድርጌ ማለት ነው፣ በትንሹ ከፈትኩና እዚህ ጋር ስንዴ ከጨመርኩ በኋላ ያውላችሁ እሳት ማለት ነው፣ በትንሹ ከፈትኩኝ። ከዛ በገዝዲር ሸፈንኩ፣ እንፋሎት እንዳይወጣ ቶሎ እንዲበስልልኝ ማለት ነው። ከዛም ከላይ ክዳኑ አደረኩበት። ከዛም ድንጋይ ለው ላይ ያደረኩበት። ከዛ እንደዚህ አድርጌ ለስድስት ሰዓት ነው ማበስለው ማለት ነው። በትንሹ እሳት ስላደረኩ ምንም አይዝም፣ እንፋሎትም ስለማይወጣ በደንብ ስል ነው የሚለው ማለት ነው። ያውላችሁ መጀመሪያ ስጋ ለአንድ ሰዓት ደግሞ ስንዴ ከገባው በኋላ ለስድስት ሰዓት አጠቃላይ በሰባት ሰዓት ይደርሳል ማለት ነው። ከዛ ከስድስት ሰዓት በኋላ እኔ መጥቼ ሲከፍተው እንደዚህ ነው። ትንሽ ዋከላ ያለ ያው በጣም ወፍራም እነሱ ስለማይወዱ እንደዚህ ጥሩ ነው ማለት ነው። ከዛ ከስድስት ሰዓት በኋላ መጥቼ ሲከፍተው እንደዚህ ብስልስል ብሏል። ስጋውም ተሰባብሯል። አጥንቱም ያውላችሁ ቅድም ትልቅ ስጋ አሁን የለም በቃ። ከዛ እዚህ ጋር ለማማሰል አጥንት አወጣለሁ ማለት ነው። እየፈለግኩ አጥንቱ ተሰባብሮ ውስጥ ተቀላቅሏል እና እንደዚህ አድርጌ አጥንቱ አውጥቼ ጨረስኩ። ከዛ ከታች አወረድኩኝ ማለት ነው። ከዛ ሰመን ጨመርኩበትና እኔ ማሽን ስላለኝ ሰውየው ማሽን ገዛልኝ። ረመዳን ስለሆነ ስለሚያስቸግረኝ ማለት ነው፣ ከስራ ጋር ስለሚከብደኝ እና በማሽኑ አሁን በያውላችሁ ትልቅ ማሽን ማለት ነው። አንድ ሰው ድስት መያዝ አለበት እና አንድ ሰው ድስት ሲይዝ እኔ በዚህ አማሳለሁ። በጣም ቀላል ነው። አሁን ልጅቷ እስከ ስትመጣ እየሞከርኩ ነው ብቻ እና ያውላችሁ ልጅቷ መታ ያዘችልኝ። ጨረስኩና አወጣው ማለት ነው። ይሄንን ይመስላል። በጣም ይጣፍጣል አሉ። ያው እኔ ማሽን እንትን ሲል የሆነ ማይጣፍጥ ይመስለኛል። እኔ እንጂ አላቅም። ብቻ እነሱ ያው ይበላሉ። ብረት ብረት ሚል ይመስለኛል። እና ውድ ቤተሰቦቼ ይሄንን ይመስላል። ያው ማሽን ከሌላችሁ ያው በእጃችሁ ነው የምታማስሉት። በመጨረሻ ስቴፕ ላይ ማሽን ከሌለ በማማሰያ ትልቅ አለ የራሱ ማለት ነው፣ በሱ ማማሰል ማለት ነው ከላይ። ከዛ የነሱ ቅቤ ሰማያና ማድረግ ማለት ነው። እና ይሄን ይመስላል። በጣም ቀላል ነው ማለት ነው፣ በጣም ቀላል እና ውድ ቤተሰቦቼ ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። በሌላ ቀን በሌላ ቪዲዮ እንገናኛለን። ስለተከታተላችሁኝ አመሰግናለሁ ባይ